رحمة الله የሀገሬት ነው ብዬ እንዳልጠየቀ እዚህ ጋር ቀበና ብሎ ጽፎበታል። በጥያቄ ማልተመቸ ያው ማስታወቂያውን ራሳቸው ሰርተውታል። ዛሬ ወደ ቀበና ፓርክ ጎራ ብለናል። እንግዲህ ሀገራችን እንደምታየው በየአቅጣጫው እንደዛ አይነት መዝናኛ እንደዛ አይነት ቦታዎች እየተፈጠሩ ነው። ከዚህ በኋላ ለመዝናናት ከሀገር መውጣት ለመዝናናት ዱባይ ከሊ ሀገር እያሉ መንከራተትና በሀገር መዞር ሊቀረው ሀገራችን በየአቅጣጫው እንግዲህ እንደዛ አይነት መዝናኛዎችን እንደዛ አይነት ፓርኮችን እያዘጋጀች ነው። ሙሳብ እዚህ ጋር ለመዝናናት ስትገባ 500 ድርሃም 400 ድርሃም የለም። ዝም ብለህ ልጆችን ይዘህ ገባ ብለህ ንጹህ አየርህን ወስደህ ጎብኘት አድርገህ በነፃ ነው የሚወጣው። እሺ እንደዚህ ወጪ አለብኝ እንደዚህ ከፍላለሁ ምናምን ተፈርቶ አይቀርም። እሺ